ሰላም እንደምን አላችሁ ድና የተከበራችሁ የኢትዮ ዌልዝ ክሬተርስ ዩቲዩብ ቻናል ቤተሰቦቻችን ናሆም ነኝ ተመልሼ መጥቻለሁ። በዛሬው ቪዲዮአችን ላይ ኦንላይን ላይ ሊከፍላችሁ የሚችል አንድ አፕሊኬሽን ይዤላችሁ መጥቻለሁ። የተወሰኑ ጌሞች አሉት፣ ከዛ በተጨማሪ ደግሞ ታክሶችም አሉት። እነሱን በመስራት ከፔፓል ውጪ በክሪፕቶ ከረንሲ በባይናንስ፣ ባይቢት፣ ቢትጌት በሌሎችም ኤክስቼንጆች መቀበል የምትችሉትና ወደ ኢትዮጵያ ብር ፒር ቱ ፒር አድርጋችሁ ሽጣችሁ መቀበል የምትችሉበት በጣም አሪፍ አፕ ይዤላችሁ መጥቻለሁ። ከዛ በፊት ግን ይሄን ቪዲዮ የምታዩት በሙሉ እኔ የምሰራቸው ቪዲዮዎች ምን እየጠቀሟችሁ ነው ወይስ እየተጠቀማችሁበት ነው ወይስ እኔ በሰራኋቸው ቪዲዮዎች ስንት ብር ሰርታችኋል? ሁላችሁም ኮሜንት ላይ ብትጽፉልኝ ደስ ይለኛል። ምክንያቱም ማስተካከል ያለብኝን እንዳቅና እየጠቀማችሁ ነው የሚለውንም ማወቅ ስለምፈልግ ምን ያህል ገንዘብ ሰርታችሁበታል፣ ካልሰራችሁትም አልሰራውም እዚህ ቪዲዮ ላይ ያሳየው አፕ ላይ ይሄን ያህል ገንዘብ ሰርተናል ብላችሁ ብትነግሩኝ በጣም ይጠቅመኛል። ማስተካከልና መለየት ያለብኝን ነገር እንዳቀው ማለት ነው። ስለዚህ እዚህ ቻናል ላይ ቪዲዮ ምሰራው እናንተም እኔም እንድንጠቀም ነው። ስለዚህ ካልተጠቀማችሁ ማይጠቅማችሁ ከሆነ ደግሞ ምን ያህል ነገሮችን ማሻሻል እንዳለብኝ የምገነዘብ ይሆናል። ስለዚህ ኮሜንታችሁን እጠብቃለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ኢትዮ ዌልዝ ክሬተርስ ማለት ኦንላይን ላይ ሰዎችን ተጠቃሚ ማድረግ የሚፈልግ ዩቲዩብ ቻናል ነው። ኦንላይን ላይ ሰዎች ገንዘብ እንዲሰሩና ጊዜያቸውን ስልካቸውን በአግባቡ እንዲጠቀሙ ማድረግ እቅድ ይዞ የተነሳ ዩቲዩብ ቻናል ነው። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቀጥታ ኮሜንት ላይ ያስቀመጥኩት ሊንክ አለ። እሱ ሊንክ አንዴ ስትጫኑት ወደ ክሮም ይወስዳችኋል። ከዛ ጀስት ዋንስ ትሉታላችሁ። ወደ ሌላ ብራውዘር ራሱ ቢወስዳችሁም ችግር የለም። ግን ቀጥታ ወደ ክሮም ካስገባችሁ በኋላ እንደዚህ የሚል ፔጅ ይከፈትላችኋል። freecash.com የሚል ዌብሳይት ውስጥ ይገባል ማለት ነው። መጀመሪያ እዚህ ዌብሳይቱ ላይ ገብታችሁ ሳይን አፕ ታረጋላችሁ። ከዛ ቀጥለን ምን እናረጋለን? አፑን ዳውንሎድ እናረጋለን። እዚህ ጋር መጣና ሳይን አፕ የምትለዋን አንዴ ክሊክ እናረጋለን። ከዛ እዚህ ጋር እንደምታይ ሳይን አፕ ፍሪ ይለናል። ከስር ደግሞ ሳይን አፕ ፎር ፌስቡክ ይለናል። በጉግል አካውንታችሁ ሳይን አፕ ማድረግ ስለምትችሉ ሳይን አፕ ዊዝ ጉግል ትላላችሁ። በፌስቡክም ከፈለጋችሁ በሱ ማድረግ ትችላላችሁ። ከዛ እዚህ ጋር ኢሜል ያስመርጣችኋል። ኢሜል ሲያስመርጣችሁ የፈለጋችሁትን ኢሜል ክሊክ አድርጉለት። እዚህ ጋር መመርጡት ኢሜልና ቀጣይ ደግሞ አፑን ዳውንሎድ አድርገን ጭነን ሎጊን ስናረግበት የሚገባው ኢሜል ተመሳሳይ መሆን መቻል አለበት። ከዛ እዚህ ጋር ትመጡና ኮንቲኒው ትሉታላችሁ ማለት ነው። በደንብ አድርጋችሁ ተከታተሉኝ። እዚህ ጋር እንደመጣችሁ ኮንቲኒው ብላችሁ ሲጨርሱ ወደዚህ ያስገባችኋል። ከዛ ምን አረጋችሁ? ሬጂስተር አድርጋችሁ ጨርሳችሁ ምኑ ላይ ዌብሳይቱ ላይ ሁሌ ዌብሳይት ላይ እየገባችሁ ለመስራት ስለማይመችና ብዙ ፊውቸሮች በተወሰኑ መልኩ ስለሚቀሩት ምን ማድረግ አለብን? አፑን ማውረድ አለብን። እዚህ ጋር ከጠፋችሁ ይችን ስም ፍሪ ከዛ ካሽ ብላችሁ ፕላይ ስቶር ላይ ሰርች ታረጋላችሁ። ተከታተሉኝ። አካውንቱን ከፍተን ከጨረስን በኋላ ምን ቀረን? አፑን ዳውንሎድ ማለት። ስለዚህ ፕላይ ስቶር እንገባና ፍሪ ካሽ ብለን ሰርች እናረጋለን። እዚህ ጋር መተን ምን እናረጋለን? ፍሪ ካሽ ብለን ሰርች እናረጋለን። እዚህ ጋር ፍሪ ካሽ ብለን ሰርች ስናረግ እዚህ ጋር 6 ሜጋባይት የሆነችው ፍሪ ካሽ earn money and rewards ሚለውን አንድ ጊዜ ክሊክ አድርገን ኢንስታል ማድረግ እንጀምራለን። ዌብሳይቱ ላይ መጀመሪያ ሊንኩን ተጭነን ሬጂስተር አድርገን እንጨርሳለን። ከዛ ምንድነው የሚቀረው? አፑን ዳውንሎድ አድርገን መጫንና መክፈት ነው። ለምንድነው እነዚህን አፖች ሪኮመንድ ማድረጋችሁ? በትርፍ ጊዜያችሁ እንድትሰሩት ነው። ለምሳሌ በእነዚህ አፖች ስራ አቁማችሁ 100,000 200,000 ወይም 20 30 40 ብር በየጊዜው አሰሩባችሁ። ነገር ግን ፍሪ ሰዓት ሲኖራችሁ ዘና ስትሉ ኦንላይን ክፍያንም ደግሞ እንድትለማመዱ ይረዳችኋል። ኦንላይን ክፍያ ላይ ማወቅ እንድትችሉ አንዳንድ ነገሮችን እንድታቁ ኦንላይን ክፍያ ላይ ሙቀታችሁ እንዲጨምር ምን ያረጋችኋል? ይረዳችኋል። ስለዚህ አንድ ዕውቀታችሁን ታሻሽላላችሁ፣ ጊዜያችሁንም በአግባቡ ትጠቀማላችሁ። ዳውንሎድ አድርጎ ከጨረሰ በኋላ ኦፕን ብለን አንድ ጊዜ ክሊክ እናረጋለን። ፍሪ ካሽ ብሎ በዚህ መልኩ ይመጣልናል። ከዛ መጀመሪያ የከፈትነውን ኢሜል በሱ ሎጊን እናረጋለን ማለት ነው። በደንብ ተከታተሉኝ። በጣም ቀላል ነው ማለት ነው። ስለዚህ እዚህ ጋር መተን አግሪ ካልን በኋላ ምን እናረጋለን? freecash.com የሚለውን እንገባለን። ከዛ ኢሜል ነው የሚያስመርጠን። በቅድሙ አውቶማቲካሊ ወይ ራሱ ሎጊን ያደርግልናል፣ ካልሆነ ደግሞ እኛ ሎጊን እናረጋለን። ብዙ ጊዜ ራሱ አውቶማቲካሊ ሎጊን ያደርጋል። ስለዚህ ወደ ክሮም ሪዳይሬክት አድርጎኝ ቅድም የከፈትኩትን አስታውሶ በቅድሙ ኢሜል ሎጊን አረኩኝ። ካላረገ ደግሞ ራሳችሁም ሎጊን ማድረግ ትችላላችሁ። አብዛኛውን ጊዜ አውቶማቲካሊ ሎጊን ያደርጋል። ይሄው እንደምታዩት አውቶማቲካሊ ሎጊን አርጎኛል ማለት ነው። ስለዚህ እንዴት እንደምትሰሩና የክፍያ መንገዶቹን የማሳያችሁና ልክ እንደዚህ ወደ አፑ ስገቡ ጾታ ያስመርጣችኋል። ሜል ፊሜል የሚል አለ። እኔ ወንድ ስለሆንኩኝ ሜልንና ኔክስት አደርገዋለሁ። እድሜ ደግሞ ከ16 እስከ 20 ከ21 እስከ 29 ከ30 እስከ 49 ከ50 ፕላስ ይላል።
መመክራችሁ ከ21 እስከ 29 ለምሳሌ ከ16 ብትሉ የ18 አንደር ምናምን የሚሉት ነገር ስላለ ብዙ ጌሞች አቬሌብል ላይ ሆኑ ስለሚችሉ ከ21 እስከ 29 ትሉና ፊኒሽ ትላላችሁ። ልክ በዚህ መልኩ እንደገባችሁ ባላንስ እዚህ ጋር 00 ብሎ ዶላር ያሳያችኋል ማለት ነው። ከዛ እዚህ ጋር እንደምታያት በእኔ ሊንክ ስለገባችሁ ሪዋርድ የምትለው እዚህ ጋር የምታያት ተከፍታለች። እሷን አንድ ጊዜ ክሊክ እናረጋለን። በደንብ ተከታተሉ። ሪዋርድ የምትለዋን ክሊክ ስናረግ ኢንቫይት ፍሬንድ የምትላለች እቺን ኢንቫይት ፍሬንድ ክሊክ እናረጋለን። ለምሳሌ ጓደኛ ካላችሁ መጋበዝ የምትፈልጉት ሰዎች ካለ ኢንቫይት ፍሬንድ አድርጋችሁ መምጣት ይችላላችሁ። እዚህ ጋር እንደምታዩት ኢትዮ ዌልዝ ክሬተርስ ይላል። ባንዲራ ለኢትዮጵያ ቪፒኤን በፍጹም እንዳትጠቀሙ ያለውበትን አሳውቆኛል። ሪፈራል ስንት ሰርቻለሁ በ30 ቀን ምን ያህል እንደሰራው ሙሉ ደግሞ አለ ማለት ነው። ከዛ እዚህ ጋር ትመጡና እርን የምትለዋን ትነካላችሁ። ከዚህ በፊት እዚህ ዩቲዩብ ቻናል ላይም ናሆም ላይም ስሰራ ስለምታውቁ ልምድ አላችሁ። እዚህ ጋር ያሉትን አፕሊኬሽኖች ዳውንሎድ አድርጋችሁ ፕላይ አድርጋችሁ ስትጫወቱ ሚሽናችሁን በጨረሳችሁ ቁጥር የሚሰጣችሁ ነው ማለት ነው። ለምሳሌ አሊባባ አካውንትን ዳውንሎድ አድርግ ይለኛል። አሁን ይሄን አሊባባ ክሊክ አድርጌ ኦፈሩን ባየው ዲስክሪፕሽን አለ። ምን ያህል ሳንቲም ይሰጠኛል? 0.21 ሳንቲም። ከዛ ዲስክሪፕሽንን ስነካው ምን ይለኛል? ጀስት ጌት ዘ አፕ ኤንድ ኢንጆይ ዲስካውንት ይለኛል። እዚህ ጋር ስታተስ አለ ማለት ነው። ስለዚህ አሊባባን አፕሊኬሽን ዳውንሎድ አድርጌ ስጭን 0.21 ሳንቲም ይሰጠኛል። እዚህ ጋር የምታያቸው ትላልቅ ዶላሮች አሉ። እነሱ ዶላር ፕላይ አድርጋችሁ መጫወት ይችላላችሁ። ከዛ እዚህ ጋር ኦፈር ፓርትነር፣ የዚህ ኦፈር ፓርትነር ይሁኑ አሉ። አጋር ሁነው ለእናንተ ጌሞችን በማቅረብ ገንዘብ እንደምትሰሩ የሚያደርጓቸው አለ። ታይሞል፣ ቶሬክስ፣ ኤምኤም ዋል። ከዛ እዚህ ጋር ብዙ አይነት ኦፈሮች አሉ። ለምሳሌ እኔ በጣም ታዋቂ ከሆኑ ድርጅቶች ሪቬኑ የሚለውን አንድ ጊዜ ብነካው እዚህ ሪቬን ውስጥ አፖች አሉ። እነዚህ አፖችን ዳውንሎድ አድርጋችሁ ስትጮቱ ለእናንተ ምን ያስቡላችኋል? ገንዘብ። እዚህ ጋር እንደምታዩት መመሪያ አለው። 1000 ፍሪ ካሽ ኮይን ወደ $1 ነው ኮንቨርት የሚደረገው። እሺ ኮንቲኒው ብለን ወደ ውስጥ እንገባለን። እዚህ ጋር ኮንቲኒው ብለን ስንገባ እንዳለ እዚህ ጋር ኪዩዞች አሉ፣ ጥያቄዎች አሉ፣ አፖች አሉ። እነዛን እየገባችሁ ሰርቬዎችን፣ ኦፈሮችን፣ ሰርቬዎችን እዚህ ጋር ኦፈሮችን በሙሉ መሙላትና መጫወት ይችላላችሁ። ሰርቬዎች ስትገቡ የተወለዳችሁበትን ዚፕ ኮድ አስገቡ ይሏችኋል፣ ጾታ ምረጡ ይሏችኋል። ያን ኢንፎርሜሽናችሁን ማስገባት አትርሱ። ስለዚህ እነዚህ ሰርቬዎችን አፖችን በመስራት ጌሞችን በመጫወት የምታገኙት ነው። ለምሳሌ ሌላ ይሄም በጣም ታዋቂ ድርጅት ነው። ይሄም ታዋቂ ድርጅት ለእናንተ ጌሞችን አፖችን ያቀርብላችኋል። ለምሳሌ እዚህ ጋር አድጌት ላይ ገብቼ የመጀመሪያውን ክሊክ አድርጌ ብገባ ምን ይለኛል? ይሄን አፕ አውርደ ዳውንሎድ ስታረግ አፑስ ገብተ ተጫውተ በምጨርሳቸው ሚሽኖች ልክ ምን ያስብልኛል? ፍሪ ካሽ ኮይን ያስብልኛል። ለምሳሌ ይሄን አፕ ዳውንሎድ አድርጌ 100 ሜትር ስሞላ 24 ፖይንት፣ 300 ሜትር ስሞላ 48 ፖይንት፣ 500 ሜትር ስሞላ 150 ፖይንት፣ 700 ሜትር ስሞላ 1800 ፖይንት፣ 900 ሜትር ስሞላ 13000 ፖይንት ይሰጠኛል። ስለዚህ በእነዚህ በሙሉ ከላይ ጀምሮ እስከታች ያሉትን እያነበባችሁ እንዴት እንደምትጮቱ እዩ። ጌሞቹን ዳውንሎድ አድርጋችሁ ጌሞቹን ማታቋቸው ከሆነ ዩቲዩብ ላይ ሰርች በማድረግ ሪፈር አድርጋችሁ የጌሙን አጫወትና በቀላሉ ሚሽን አጫወቶችን ጨርሱ። ይሄ በሙሉ የሚሰራ ነው። ይሄ በሙሉ ገንዘብ የሚሰጥ ነው። ይሄ በሙሉ ገንዘብ የሚሰጥ ነው። ይሄ በሙሉ የሚሰራ ነው። ይሄ በሙሉ ድርጅት ገንዘብ ሰርቬ አፖችን ለእናንተ የሚያቀርብ ነው። ስለዚህ ማይ ኦፈር የሚል አለ ደግሞ ተጨማሪ። ማይ ኦፈር ላይ ስገቡም ለእናንተ የቀረቡ ኦፈሮች አሉ። እነዛም ኦፈሮችን ገብታችሁ ማየትና መስራት ይችላላችሁ። ስለዚህ በዚህ መልኩ ምን ታደርጋላችሁ? ፖይንቶችን መሰብሰብ። ከዛ ምን ላይ መጣን? ካሻውት ምትላለች። ካሻውት ላይ ስንመጣ ፔፓል የሌላችሁ እዚህ ቻናል ላይ የፔፓል አከፋፈት ሰርቻለሁ። ፔፓል የሌላችሁ ገብቷችኋል? ፔፓል የሌላችሁ ሰዎች በብዙ አይነት መንገድ ክፍያ መቀበል ይችላላችሁ። የመጀመሪያው በፔፓል ሚኒመም $5 ጀምሮ እስከ $200 በፔፓል ዊዝድሮ ማድረግ ይችላላችሁ። ከ$25 በላይ ስታወጡ ሎፍ ይላል። ሌላኛው ቪዛ ካርድ፣ በቪዛ ካርድም ዊዝድሮ ማድረግ ይችላላችሁ። ሌላኛው ክሪፕቶ ከረንሲ በቢትኮይን፣ ላይት ኮይን፣ ከዛ ደግሞ ሌላ ኮይኖችም አሉ። ለምሳሌ በላይት ኮይን ዊዝድሮ አድርጋችሁ እሱን ሽጣችሁ ዩኤስዲቲ አድርጋችሁ ፒር ቱ ፒር መሸጥ ይችላላችሁ። እነዚህን ለመቀበል የሚሰራ ፔፓል ያስፈልጋችኋል። ፔፓል እንዴት እንደሚከፈት ቪዲዮ አለው። ቪዛ ካላችሁ በቪዛ፣ ክሪፕቶ ከረንሲ ትሬድ ማድረግ መቀበል መሸጥ ፈልጋላችሁ ካላችሁ በክሪፕቶ ከረንሲ ኤክሰርሳይዝ ማድረግ ይችላላችሁ። በቢትኮይን መቀበል ይችላላችሁ። በፈለጋችሁት ክሪፕቶ ከረንሲ መቀበል ትችላላችሁ። ስለዚህ የክፍያ መንገዱ ይሄ ነው። እነዚህን ለመቀበል በመታወቂያ ወይ በፓስፖርት
ባይናንስ ወይ ባይቢት ወይ ጌት አዮ የትኛውንም መቀበል ትችላላችሁ። ከዛ ምን ታደርጋላችሁ? ባይቢት ላይ ገብታችሁ ለምሳሌ አድ ብላችሁ ዲፖዚት ብላችሁ ቢትኮይን አድሬስን ይዛችሁ ከመጣችሁ በኋላ እዚህ ጋር ፔስት ታደርጋላችሁ። ማክሲመም አማውንት ትላላችሁ፣ ዊዝድሮ ትላላችሁ፣ ሪሲቭ ታደርጋላችሁ ፊያችሁን ጨራርሳችሁ። ስለዚህ ምንም አይነት የሚያስፈልግ ነገር የለም። ክሪፕቶ ከረንሲ ደግሞ ዋሌት ላይ ከገባ በኋላ ፒር ቱ ፒር መሸጥ ይቻላል። ስለዚህ አፕሊኬሽኑ ይሄን ይመስላል። በክፍያ ደረጃ ምንም ጥያቄ ማታነሱበት የክፍያ መንገድ ነው ያለው። ስለዚህ ዲፖዚት ማድረግ ማችሉ ከሆነ ባይቢት ላይ ባይናንስ ላይ ክሪፕቶ እንዴት ዲፖዚት መደረግ ማይችል ከሆነ ሃው ቱ ዲፖዚት ክሪፕቶ ከረንሲ ብላችሁ ዩቲዩብ ላይ ሰርች ማድረግ ትችላላችሁ። ሙሉ ፕሮሰስ አለ። ስሩት፣ ሞክሩት። ጥሩ የሚከፍል አፕ ነው። ውድና የተከበራችሁ የኢትዮ ዌልዝ ክሬተርስ ዩቲዩብ ቻናል ቤተሰቦቻችን ናሆም ነኝ። የዛሬው ቪዲዮ ይጠቅማችኋል ብዬ ስላሰብኩኝ የሰራሁላችሁ ቪዲዮ ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ ይተባበሩ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።